ሰላም እንዴት ናችሁ እህቶቼና ወንድሞቼ? የዛሬውን ቀን ስትጀምሩ በታላቅ የእግዚአብሔር ቃል ሙላትና ምሪት እንድትጀምሩ ፈልጋለሁ። መጽሐፍ ቅዱስ ሲናገር በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ እስከ ምድርም ዳርቻ ድረስ ምስክሮቼ ትሆናላችሁ ይላል። በስራ ቦታችሁ ምስክሮች ናችሁ። እግዚአብሔር አዲስ የሆነን ቅባት በእናንተ ላይ ያፈሳል። በቤተሰባችሁ ውስጥ ምስክሮች ናችሁ። በማህበረሰባችሁ ውስጥ ምስክሮች ናችሁ። አዲስ ቅባት አለ፣ ተቀበሉ። ይህንን አውጃለሁ። በዚህ ሳምንት በኢየሱስ ስም አዲስ የሆነ ቅባት ወደ ህይወታችሁ ይለቀቃል። አዲስ በሆነ ስልጣን ኃይልና ብርታት ትመላለሳላችሁ። ምክንያቱም እግዚአብሔር በሙላት በህይወታችሁ መስራት ስለሚጀምር ይህንን አውጃለሁ። መንፈስ ቅዱስ ከዚህ በፊት አይታችሁት በማታውቁት የስልጣን ደረጃ እንድትመላለሱ፣ መግባባት እንድትችሉ፣ ከዚህ በፊት ተናግራችሁበት በማታውቁት ድፍረት እንድትናገሩ ኃይልን ይሰጣችኋል። በምታከናውኗቸው ነገሮች ላይ ሁሌ ታላቅ መከናወንን ታገኛላችሁ። እግዚአብሔር ይባርካችሁ።